ሰላም ጤና ይስጥልኝ ውድ ጓደኞቼ እንደምን አላችሁ? ዛሬ ደግሞ የቦሮኮሊ ሾርባ ለመስራት ፈልጌ ነው። የሚያስፈልገን ግብአት እዚህ ጋር አንድ ድንች አለ፣ እዚህ ጋር ቦሮኮሊ የታጠበ አለ፣ እዚህ ጋር ደግሞ ቅቤ አለኝ፣ እዚህ ጋር ሽንኩርት፣ እዚህ ጋር ደግሞ ክሬም አለኝ። ይሄ ክሬም እዚህ ጋር የተፈጨ ነጭ ሽንኩርትና ዝንጅብል አለኝ። እዚህ ጋር ደግሞ የጅብን ግላስ አለኝ፣ ጨው አለኝ። ወደ አሰራሩ እንሂድ። ዲስታችንን እንዲከታልን በኋላ ጋዙን ቀነስ አድርጌ ቅቤያችንን እንጨምራለን። ከዛ ትንሽ ዘይት እንጨምርበታለን። ሽንኩርታችንን እንደዚህ አሪፍ አድርገን እንጠብሳለን። ሽንኩርቱ ከበሰለ በኋላ ዳግም እንገናኛለን። ሽንኩርቱ እንደዚህ አሪፍ ሆኖ ከበሰለልን በኋላ ትንሽዬ ነጭ ሽንኩርትና ዝንጅብል የተፈጨ እንጨምራለን ማለት ነው። የሽንኩርቱ ከለር እንደዚህ ሆኖ አሪፍ ሆኖ ከበሰለልን በኋላ ብሮኮሊያችንን እንጨምራለን። ይህንን ከጨመሩን በኋላ ድንቹን እንጨምራለን። እንደዚህ አሪፍ አድርገን ከታሰዋለን ከደም እያደረግን እንዳይዘብን ማለት ነው። ትንሽ የቁንዶ በርበሬ ጨምሬበታለሁ። እዚህ ጋር ትንሽዬ የፈላ ውሃ እንጨምራለን፣ ሳናበዛ ማለት ነው። እዚህ ጋር አንድ የሾርባ ማንኪያ ፉርኖ ዱቄት እንጨምራለን ማለት ነው። እንደዚህ አድርገን ካጨረስን በኋላ አሁን ያሳየኋችሁን አንድ ማንኪያ ጅብን ማለት ነው። በመጨረሻም ጨውን እንጨምራለን። እናንተ የሚበቃችሁን ያህል ማለት ነው። ክሬሙን ጨምራችሁ 5 ደቂቃ ከተንተከተከ በኋላ ታጠፋላችሁ ማለት ነው። መጨረሻ ሾርባችን ደግሞ ይሄን የመሰለ ሾርባ እናገኛለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። በጣም ቀላል ስራ ነው፣ ተጠቀሙት። በጣም ይጣፍጣል። እሺ፣ መልካም ቆይታ ይሁንላችሁ። በድጋሚ በሌላ ቪዲዮ እስከምንገናኝ ባይ ባይ።